አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናል ቤተሰቦች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እስኪ ዛሬ ኬክ እሰራለሁ፣ ግን በትንሿ ነው የምሰራው። እዚህ ጋር እንደ እንቁላል አስቀምጫለሁ። እዚህ ጋር ግማሽ ወይም ደግሞ ከግማሽ አነሰ ስኳር አለኝ። እዚህ ጋር ትንሽ ዘይት ነው ያቀረብኩት። ብዙም ስለማልሰራ ትንሽ ነው፣ ቤት ውስጥ የምንመገበው ያክል ነው። እዚህ ጋር ኑቴላ አቅርቤያለሁ። እንደዛ አድርጌ እዚህ ጋር ያው ዱቄት አለን። እሺ እዚህ ጋር ቫኒሊያ፣ እዚህ ጋር ክሬም ፓውደር። እንግዲህ ሁሉንም እዚህ ጋር አዘጋጅቻለሁ። በአንድ ላይ አደበላለቃቸውና እነዚህ ቢን ኬክ እሰራለሁ ማለት ነው። አብራችሁ ቆዩ። እንግዲህ እዚህ ጋር እንቁላልና ትንሽ ጨማምሬያለሁ። ስኳሬን አድርጌ በአንድ ላይ መትቻለሁ። እዚህ ጋር ምን አለኝ ዱቄት አቅርቤያለሁ። እዚህ ጋር ዱቄቴን ትንሽ እያደረኩ በደንብ መታለሁ። ከዛ በኋላ ዘይቴን እጨምራለሁ። ያው ቪዲዮ እንዳላስረዝም አጠር አደርገዋለሁ። እንደዛ አድርጌ ዱቄቴን ጨምሬያለሁ። እዚህ ጋር ክሬም ፓውደር አድርጌያለሁ። እዚህ ጋር ደግሞ ቫኒሊያ አለኝ። ያው ካሜራማኗ አንድ እጅ ስለሆነ ይቅርታ አድርጉልኝ ወዶችዬ፣ ትንሽ አይመችም ለራስ ስልክ ይዞ መቀረጽ ትንሽ ይከብዳል። እንደዛ አድርጌ አደባልቃለሁ። እንግዲህ እንደዛ አድርጌ አደባልቃለሁ። ምንድነው የቀረኝ? ዘይት ትንሽ ነው ዘይት የምጨምረው። በነገራችን ላይ እንግዲህ ትንሽ ዘይት ጨምሬያለሁ። ሁሉንም ጨማምሬ ጨርሻለሁ። በአንድ ላይ ማስልና መጨረሻ ላይ እንገናኛለን። እንግዲህ እንደዛ አድርጌ ሁሉንም ጨርሻለሁ ማለት ነው። አሁን እንግዲህ ወደ ባችን እንሄዳለን ማለት ነው። እንግዲህ በዚህ ነው የምሰራው። ዝቅ እንደዛ አለኝ። በእንደዛ አይነት ነው የምሰራው። አብራችሁ ይቆዩ። አሁን እንግዲህ እንደዚህ እያደረግን እናንተ በፈለጋችሁት ነገር መስራት ትችላላችሁ፣ ደስ ባላችሁ ማለት ነው። እኔ ትንሽ በማንኪያ ነው የማደርገው፣ ብዙ ስለማልሰራ ለዛ ነው። ትንሽ በቃ ለቤት ትንሽ ያክል ነው የምሰራው። እንደዛ አድርገን መጨረሻ ላይ እንገናኛለን። እንግዲህ ሁሉንም እንደዛ አድርጌ ጨርሻለሁ ማለት ነው። አሁን እንደዛ አድርጌ ግጥማታለሁ ማለት ነው። ኦኬ አሁን እንደዚህ አድርገን በዚህ እኔም እንትን የምለው እንደዚህ ነው። በዚህ እንደዚህ አድርጋችሁ መገልበጥ ነው። በነገራችን ላይ በራሱ ጊዜም እንትን ይላል። ትንሽ እኔ በሰል ብለዋል። እንግዲህ እንደዛ እያደረግን እንደዛ እንገለብጣቸዋለን ማለት ነው። በነገራችን ላይ ከዛም ላይበስል ይችላል፣ ከላይም ያበስለዋል አንዳንዶቹ ማለት ነው። አንዳንዱ ደግሞ ብዙም አይበስልም። ስለዚህ ወደ ታች እንደዛ አድርገን እንደዛ አድርጎ መገልበጥ ቶሎ ለፍጥነት እንዲሆን ነው፣ ለሌላ አይደለም ማለት ነው። እንደዛ አድርገን መገልበጥ። አሁን እንግዲህ ግልብጪ እንደዚህ በስለዋል ማለት ነው። እስኪ እናያቸዋለን ማለት ነው። እንደዛ አድርገን እንግዲህ እናወጣቸዋለን። ሁሉም እየበሰለልኝ ነው። ከላይም ከታችም በስለዋል። አሁን እንደዛ አድርጌ በቃ እየበሰለ እንትና እያልኩ ነው አወጣዋቸው ማለት ነው። አብረን እናያለን መጨረሻ። እንግዲህ ጨርሻለሁ ማለት ነው። እዚህ ጋ እንግዲህ በጣም ቆንጆች ናቸው። እንደነዛ አድርጋችሁ ቢንኬክ ቤታችን ውስጥ በቀላል ነገር ማግኘት እንችላለን ማለት ነው። እስኪ አሁን ደግሞ ቾኮሌት አደርግበትና ኑቴላ አደርጋለሁ ከላይ ማለት ነው። አሁን እዚህ ጋር እንግዲህ ሁላችሁም
በምትወዱት ከለር ማድረግ ትችላላችሁ ማለት ነው። በቡና በተለያዩ ነገሮች እንደዛ አድርጋችሁ በየቤታችሁ ተጠቀሙት። ከውጭ ከመግዛት ቤት ውስጥ በሚሰራው ነገር በጣም ደስ ይላል እና ቤታችሁ ውስጥ እንደዛ አድርጋችሁ ተጠቀሙላለሁ። ውድ ቤተሰቦቼ የዛሬ ቆይታ የቢንኬክ ይሄን ይመስል ነበር። በሌላ ሰዓት በሌላ ርዕስ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።